ይህ የምትመለከቱት አካባቢ አርባዕቱ እንስሳ ይባላል። አርባዕቱ እንስሳ ጎንደር እንደ ከተማ ከመመስረቷ በፊት ከተመሰረቱ ቀደምት አራት መንደሮች መካከል አንዱ ነው። ይህ አካባቢ በአፄ ይስሐቅ ዘመነ መንግስት እንደተሰራ ታሪክ ይነግረናል። በቀደመው ባህልና ታሪክ መሰረት መንደር ተሰርቶ መንደርተኛው መኖር ከጀመረ በኋላ አጥቢያ ደብር ይተከላል። ይህ እንግዲህ በአባ ባህሪ ግንብ የባህሪ ግንብ ቅዱስ ሚካኤልን መስራች የሆኑት የአባ ባህሪ ግንብ ልጆች እንደሰሩት የሚነገረው አርባዕቱ እንስሳ ቤተክርስቲያን ነው ማለት ነው። አርባዕቱ እንስሳን እንደ መንደር እንዲቋቋም ወይም እንዲመሰረት ካስቻሉት ነገሮች መካከል አንገረብ ወንዝ በቅርበት መገኘቱ ሲሆን ቦታው ደግሞ በከፍተኛ ቦታ ላይ መገኘቱ በራሱ መንደር ሆኖ ስፋት ያለው መንደርተኛ እንዲኖር አስችሎታል ማለት ነው። የጎንደር ታሪክን ስናነሳ ከታሪካችን ጋር አብረው የሚነሱ ወይኔና ሰኔ ደግሞ እዚህ ቦታ ተገኝተው ያው እርቅ የፈጸሙበት ቦታ ነው ተብሎ ታሪክ ይነግረናል። ሌላው ደግሞ ከዚህ መንደር ጋር ተያይዞ የአፄ ፋሲለደስ ስም ይጠቀሳል። አፄ ፋሲለደስ ከአባታቸው ቤተ መንግስት ጎመንጌ በነበሩበት ሰዓት ለአንድ አደም በወጡበት ጊዜ እንግዲህ ከቤተ መንግስት አካባቢ ነው ይባላል የጎሽ ድምጽ በመስማታቸውና ያንን ጎሽ ለማደን እየተከታተሉት ያለ ወደዚህ ወደ አርባዕቱ እንስሳ አካባቢ ይኖር ወደ ነበሩ አንድ ታላቅ አባት ጎሹ መጠለሉንና እኛ ታላቅ አባት ደግሞ ጎሹን እንዲምርላቸው ጠይቀዋቸው ጎሹን ካስማሩት በኋላ እኛ ታላቅ አባት ለአፄ ፋሲል ቤተ መንግስትን ከዚህ ብዙ ጋሻ ሳትርቅ ትገነባለህ ከዚህ አትራቅ ብለው እንግዲህ ጎንደርን ሚለውን የአፄ ፋሲል ለመናገሻ የሚመርጧትን ከተማ እንዲያገኙ ትልቁን ሚና ተጫውተዋል የሚል ታሪክ አለ። ከዚህ የተጀመረው የመንደር ምስረታ በሰሜን በደቡብ በምዕራብና በምስራቅ ተስፋፍቶ ታላቋን ጎንደር ሊያስተዋውቃት የኢትዮጵያ የአስተዳደር ታሪክ ውስጥ ስሟን በጉልህ ሊያጽፋት ችሏል ማለት ነው። የቤተ መንግስትና የቤተ መቅደስን አስተዳደር በመለያየት ኢትዮጵያ ለ250 ዓመታት በፍትህ ስርዓት ያስተዳደረች ጎንደር ስያሜዋን በተመለከተ በርካታ የታሪክ አጥኚዎች የተለያየ ትርጉም ይሰጣሉ። ለምሳሌ ያህልም በኢትዮጵያ የአስተዳደር ታሪክ ውስጥ ኢትዮጵያን ለ250 ዓመታት በፍትህ ስርዓት ያስተዳደረችው ጎንደር ስሟ በጉልህ ይጠቀሳል። ጎንደር የሚለው ቃል ትርጓሜ ምንድነው የሚለውን ለማወቅ የተለያዩ ታሪክ ሰነዶችን የተለያዩ መጻሕፍቶችን አገላብጠን ያገኘነው ወደ እናንተ ተመልካቾቻችን እናደርሳለን። አለቃ ኪዳኑ ክፍሬ የአማርኛ ሰዋሰው በሚል መጻፋቸው ጎንደር ማለት ጉንደ ሀገር ማለት ግዕዝ ነው ቃሉ ጉንደ ሀገር ማለት ሲሆን የሀገር ግንድ የሀገር መሰረት ሲሉ ይገልጹታል። አባ ገሪማ ታፈረ በ1966 በጻፉት ጎንደር እና የነገስታቷ ታሪክ በሚል ጽሁፋቸው ደግሞ በጎን እንደር ነው ማለት ነው ሲሉ ጽፈውትና አይተናል። ሪቻርድ ፓንክረስት የተባሉ የታሪክ ተመራማሪና ጸሐፊ ደግሞ በ1969 ባሳተሙት ዘ ሂስትሪ ጎንደር በተሰኘ መጽሐፋቸው ጓንግዳራ ማለት ነው ሲሉ ለየት ያለ ትርጓሜ ይዘው መጥተዋል። የጓንግዳራ ትርጉሙን ሲገልጹት ደግሞ በወንዞች መካከል የምትገኝ ገነት ለማለት ነው ሲሉ ጽፈው አንብበናል። ደራሲ ፍስሐ ያዜብ በ2003 ባሳተመው የኢትዮጵያ የ5000 ዘመን ታሪክ መጽሐፉ ደግሞ በጎን እንደር ለሚለው ስም ወይም ስያሜ እውቅና ሰጥቶታል። በ1999 በያሬድ ግርማ የተጻፈው ደግሞ የጎንደር ታሪክ ከኢትዮጵያ ታሪክ አንፃር የሚለው መጽሐፍ ደግሞ በጎን እንደር ለሚለው ስያሜ እውቅና ሰጥቶትና ያለን ማለት ነው። እንግዲህ የጎንደር ቀደምትነትን ለመናገር በተፈለገ ጊዜ ተጠቃሽ ከሚሆኑ የታሪክ ሰነዶች መካከል የአፄ አምደ ጽዮን ዜና መዋዕል ይጠቀሳል። በ1412 አካባቢ የተጻፈው በዚህ ዜና መዋዕል ላይ ጎንደር የሚለው ስያሜ መጠቀሱ የጎንደርን ቀደምትነት ያሳያል ማለት ነው። በአምባሳደር ሐሰን ታጁ የተጻፈው የሰሜኑ ኃያል በሚል መጽሐፍ ላይ ደግሞ ምን እናገኛለን? በ13ኛው ክፍለ ዘመን የአፄ አምደ ጽዮን የጦር አበጋዝ ጎንደር ተመትቶ ርዕሰ አድባራት አባራ ጊዮርጊስን ስለመቆርቆሩ ጽፎት እናገኛለን። የጎንደርን ቀደምትነት ለመናገር ከገላበጥናቸው ሰነዶች ውስጥ ያገኘናቸው መረጃዎች ናቸው ማለት ነው። በርግጥ ያሬድ ግርማ ጎንደር በ901 ዓመተ ምህረት ወለቃ ባታ ተሰርቶባታል ብሎ ታሪኳን ደግሞ ወደ 901 አሻግሮ ያሳየናል ማለት ነው። እንግዲህ ስያሜዋን ቀደምትነቷን
ታሪክ ያገላበጡ ታሪክ አዋቂ እየጠየቁ እንዲሁም በራሳቸው ደግሞ በራሳቸው መንገድ እያመረመሩ ከጻፉልን የታሪክ ጻፊያን በመነሳት በ13ኛው እና በ16ኛው ክፍለ ዘመን በጎንደር የመንደር ምስረታ በከፍተኛ ሁኔታ የተስፋፋባቸው ጊዜያቶች ስለመሆኑ እንረዳለን ማለት ነው። ይህ የመንደር ምስረታ ደግሞ ፍላጎትን አቅርቦትንና ከተሜን አስተሳሰብን ፈጥሮ ከተማዋ በዓለም አቀፍ የንግድ ማዕከል የሲራራ ንግድን በመጀመር ዓለም አቀፍ የንግድ ማዕከል እንድትሆን አስችሏታል ማለት ነው። በዛ ዘመን የነበሩ የሲራራ ንግድን የሚገልጹ ደራሲያኖች እንደሚሉት የአፍሪካን ሞንጎል ትባል የነበረችው ጎንደር ምዕራባውያንና ምስራቃውያን የሚገናኙበት የንግድ ማዕከል ለመሆን ስለበቃች ነው ማለት ነው። ከነዚህ እድገቶች በኋላ ጎንደር በ1928 እንደገና ለመናገሻነት እንደ አዲስ ተመሰረተች ማለት ነው። ይህንን የሚያረጋግጥልን በዳጋና በአዝዋ ኪዳነ ምሕረት የሚገኘው ታሪከ ነገስት መጽሐፍ ነው። ይህ መጽሐፍ አክሎ ምን ይለናል? ታላቋ ከተማ ጎንደር ለኢትዮጵያ ስልጣኔና የአስተዳደር እድገት ከፍተኛ ሚና እንደነበራት ያስረዳናል። በአፄ ፋሲለደስ የተጀመረው ስልጣኔ በኢትዮጵያ የአበባ ዘመን ተብሎ ይጠራ እንደነበር ጀርመናዊቷ የታሪክ ተመራማሪና ጸሐፊ ካትሪን ኢትዮጵያን በተሰኘ መጽሐፏ ጽፈው እናነባለን ማለት ነው። ሌሎች በርካታ ጸሐፊያኖች ደግሞ ጎንደርን ሲገልጿት የኢትዮጵያ ወርቃማ ዘመን፣ የኢትዮጵያ ዳግም ውልደት፣ የብርሃን ከተማ፣ ለህይወት ምንም የማይታጣላት ከተማ፣ የሰላም ከተማ፣ የአፍሪካ መናገሻ፣ ዘሪሎ ኦፍ ካሜሎት፣ ኮንከርድ ሲቲ፣ የሎ ሲቲ እያሉ ይጠሯታል። ፈረንሳዊ ኳርተን ዱልም የተባለ ጸሐፊ የፈረንሳይ ገዢው ነው ፓሪስን ያላየ የኢትዮጵያዊ ነው ጎንደርን ያላየ ሰው ጀግነቱ ጥያቄ ውስጥ ይግባ ሲል ጎንደር ሳትታይ የማትቀር ከተማ እንደሆነች ጽፏል ማለት ነው። በስነ ስዕል፣ ኪነ ህንጻ፣ ስነ ጥበብ እድገት ትልቅ ሚና ያላት ከተማ ጎንደር ለታሪክ ተመራማሪዎች የምትመች ጥንታዊት ከተማ ብቻ ሳትሆን የታሪክ ብርሃን ሆና የምትታይ የመንግስትን የመናገሻ ክብር ለዘመናት ደርባ ይኖረች በተፈጥሮ ብቻ ሳይሆን በሚዳሰሱና በማይዳሰሱ ቅርሶችና ትውፊቶች ደምቃ የምትታይ ከተማ ምን የተለየ የታሪክ ሁኔታ አስተናግዳለች? እነዚህ ሁሉ ስያሜዎች ያገኙባቸው ምክንያቶች ምንድናቸው የሚለውን ይዘን በቀጣይ ሳምንት እንገናኛለን። እስከዛው